ሰላም የተወደዳችሁ ኦርቶዶክሳውያን እንደምን ከረማችሁ? እንደምን አላችሁ? አሜን። መመስገን የባህሪ ገንዘብ የሆነ ልዑል እግዚአብሔር ይመስገን። እንኳን ወደ መቅደስ ኦርቶዶክስ ቻናል በሰላም መጣችሁ። በእውነት ስለምትከታተሉኝ ቤተሰብ ስለሆናችሁ የጥያቄዎችን መልስ እየመለሳችሁ ስለምትሳተፉ በልዑል እግዚአብሔር ስም ከልብ አመሰግናለሁ። አሁንም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ወደ ዛሬው ዳሰሳችን እናልፋለን። እንደተለመደው በቪዲዮ መጨረሻ ላይ 3 ጥያቄዎች ይኖራሉ። አሁንም ተሳትፏችሁ አይለኝ። ጠቃሚ ሆኖ ካገኛችሁት ላይክ እና ሼር እያደረጋችሁ አብሮነታችሁ ድጋፋችሁ አብሮኝ ይሁን። ወደ ቪዲዮአችን። ኃጢአትና ሞት ከሰው ልጅ ጋር ያላቸው ስምምነት የወዳጅነት ወይንስ የግዴታ ስምምነት የሚለውን ለማየት በመጀመሪያ ለሰው ልጅ ሞትና ኃጢአት የባህሪ ገንዘቡ መሆንና አለመሆናቸውን መለየት መልካም ነው። ኦርቶዶክሳዊ ንስሐ ከተሰኘው መጽሐፍ ዳሰሳ እንዳደረኩት ብዙ ከምናውቀው ከፈቃድ ስምምነት የተለየ ነገር ግን ተመሳሳይ የሚመስል የአስገዳጅ ስምምነት አለ ይለናል። በመሆኑም ኃጢአትና ሞት ከሰው ጋር ያላቸው ስምምነት አስገዳጅ ስምምነት በሚለው የሚወሰድ ነው ማለት ነው። ምንም እንኳን አብዛኛው ኃጢአት በፈቃድ የሚፈጸም ቢሆንም የኃጢአት ፈቃድ ለሰው ልጆች አስገዳጅ ፈቃድ መሆኑን እንረዳለን። ይህ አስገዳጅ ፈቃድ የመጥፎ ልምድ የገጠመኝና የጸባይ ወይንም የችግር ፈቃድ እንጂ የባህሪ ፈቃድ አይባልም። ስለዚህ ለሰው ልጅ ሞትና ኃጢአት የባህሪ ገንዘቡ አይደሉም፣ ነገር ግን ይስማሙታል ማለት እንችላለን። ምክንያቱም የባህሪ ፈቃድ የሚባለው የነፍስ ፈቃድ ስለሆነ ነው። የነፍስ ፈቃድ ደግሞ በጽድቅ በቅድስናና በምስጋና መንፈሳዊ ሆኖ መኖር ነው። በጻድቅ ሰውነት የሥጋ ፈቃድም ለነፍስ ፈቃድ የተገዛ ስለሚሆን የመልካም ስምምነት ፈቃድ ነው። የጸባይ ፈቃድ ወይንም ያስገዳጅ ፈቃድ ግን ከዚህ ይለያል። ለምሳሌ ረሃበ ሥጋን ተከትሎ ምግበ ሥጋ ያስፈልገናል። ለረሃበ ሥጋ ምግበ ሥጋ ባይገኝ ፈቃደ ሥጋ ይበረታና እስከ መስረቅ ድረስ ሕገ ነፍስን ተላልፎ ምግበ ሥጋን ሊያፈላልግ ይችላል። ሰው የሚሰርቀው ፈቅዶ ወዶ ነው። ነገር ግን ፈቃዱ የግዳጅ ፈቃድ ነው። ያ ማለት ወይ አመሉ ወይ ችግሩ ወይንም ሃይማኖት አልበኝነቱ ያስገድደዋል። ታዲያ የአዳም ኃጢአቱ ምን ላይ ነው ቢሉ የአዳም ኃጢአት ዲያብሎስን ማመኑ ታላቅ ስህተት ነበር ይለናል። ስህተቱን የሚያጎላው ደግሞ ዲያብሎስ የነገረውን አምላኩ ከነገረው ማስበለጡና የአምላኩን ቃል ተጠራጥሮ የዲያብሎስን ቃል እውነት አድርጎ መውሰዱ ነው። የንጉሥ ትእዛዝና ቃል ከተራ ሰራዊት ትእዛዝና ቃል የበለጠ እንደሚያስፈራና ሊከበርም እንደሚገባው አዳምም ከተራው ከፍጥሩ ከዲያብሎስ ቃል ይልቅ የፈጣሪውን የእግዚአብሔርን ቃል ሊሰማ በተገባው ነበር። አዳም ይህን ባለመረዳቱ ዲያብሎስን ተወዳጅቶት አምላኩን ዘንግቶ ከሕግ አምልኮ ወጥቶ ወደ ሞት ሀገር ቁልቁል ወርዷል። ዛሬም ኦርቶዶክሳውያን መንገድ ስተው ምስጢረ መጽሐፍትን ትምህርተ ሊቃውንትን ትተው ሐሰተኛ መናፍቃንን ሰምተው ከተዋህዶ ቤተክርስቲያን ተለይተው የሚሄዱ ሰዎች ፍጻሜያቸው እንደ አዳም ቁልቁል መውረድ ነው። ምክንያቱም የሰሙትና ወደ ፈለጉት የወሰዳቸው የሐሰት ወሬ እንጂ የአምላካቸው ሕያው ቃል አይደለም። ሌላው የሰይጣን ክፋቱ አዳም እንዲበላ የጠየቀውና የመከረው ቢበላት ለዘላለም ቅዱስና ሕያው ሆኖ የሚኖርባትን ዕፀ ሕይወትን ሳይሆን ጊዜው ባይሆንም የስህተታይን የምትከፍተውን የራቁትነትን ዕውቀት የምትገልጠውን የሕጓን ዕፀ በለስን መሆኑ ነው። አዳም ዕፀ በለስን ሲበላ የእግዚአብሔርን ፈጣሪነት፣ የእርሱን ፍጡርነት፣ የእግዚአብሔርን ገዥነት፣ የእርሱን ተገዥነት፣ የእግዚአብሔርን አባትነት፣ የእርሱን ልጅነት ዘንግቷል። ሥርዓተ ጾምንም አፍርሷል። በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለና የሚጠብቀው የሚወደኝ እርሱ ነው፣ የሚወደኝንም አባት ይወደዋል፣ እኔም እወደዋለሁ እንደተባለ ትእዛዘ እግዚአብሔርን የሚጠብቅ የእግዚአብሔር ባለሟል ይሆናል። አዳም ግን ትእዛዙን በመተላለፍ ከአምላኩ ርቆ በዲያብሎስ እግር ስር ወደቀ። እግዚአብሔርም ሰውን ለኃጢአት አልፈጠረውም። ሰው ሲፈጠርም ኃጢአት በሰው ዘንድ አልነበረችም። ስለዚህ የሰው ልጅ ኃጢአትን እንዲያደርጋት አስገዳጁ ስጋዊ ስሜት እንጂ ከእግዚአብሔር የሆነ መንፈሳዊ ኃይል ወይንም የተፈጥሮ ባህሪያችን አይደለም። የሚስማሙትም ስሜትና ኃጢአት እንጂ ነፍስና ኃጢአት ወይንም እውነትና ኃጢአት አይደሉም።
ቅዱስ አትናቴዎስ በቅዳሴው ቁጥር 21 ላይ ሰውስ ክቡር ሲሆን አላወቀም፣ በፈቃዱ ራሱን አዋረደ፣ ባሪያም ሆነ፣ ጌቶቹ ያልሆኑትንም ገዙት በማለት የፈቃድ ኃጢአት እንዳለ ተናግሯል። በተጨማሪም ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ከቁጥር 14 እስከ 15 እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል፣ ምኞትም ከተጸነሰች ኃጢአትን ትወልዳለች፣ ኃጢአትም ከተጸነሰች ሞትን ትወልዳለች ይለናል። በመጨረሻም ለእያንዳንዱ ኃጢአታችን ንስሐን ካልተቀበልን መጽሐፍ ቅዱስ እንደነገረን በሮሜ 6:23 የኃጢአት ዋጋ ሞት ነው ይለናል። ስለዚህ ንስሐ ብንገባ፣ ኃጢአታችንን ብንተው፣ ወደ እግዚአብሔር ብንመለስ ሞታችን ወደ ሕይወት ይቀየራል ማለት ነው። እግዚአብሔር አምላክ በፈቃዳችን የምንስበውን የኃጢአት ገመድ ቆርጦ ይጣልልን፣ ለንስሐ ሞት ያብቃን። አሜን። አሁን የጥያቄ ሰዓታችን ላይ ደርሰናል። ቀላልና ምርጫ ስለሆነ መልሶቻችሁን በኮሜንት መስጫ ላይ ያስቀምጡልን። ወደ ጥያቄያችን። የመጀመሪያው ጥያቄ የሰው ልጅ የባህሪ ገንዘቡ የሆነው የቱ ነው? ሀ ሞት፣ ለ ኃጢአት፣ ሐመሩሃ ሕይወት፣ መ ሁሉም። የሁለተኛው ጥያቄ እግዚአብሔር ሰውን ለኃጢአት ፈጠረውን? ሀ እውነት፣ ለ ሐሰት፣ ሐመሩሃ አይታወቅም። ሶስተኛውና የመጨረሻው ጥያቄ የኃጢአት ደሞዝ ምንድን ነው? መልሶቻችሁን በኮሜንት ላይ ጠብቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ላይክ፣ ሼር በማድረግ ተባበሩ። መልካም ጊዜ